እንደምላችኋል አሁን ደግሞ ወደ ቀኑ ስፖርት ዜናዎች እናልፋለን ከዜናዎቹ ጋር መኳንንት በርሄ ነኝ ከአልጄሪያ ጋር ባለበት ወሳኝ የምድብ ጨዋታ ዝግጅት በማድረግ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ዛሬ ከዩጋንዳ ጋር የወዳጅነት ጨዋታውን ያከናውናል በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ተኩል ላይ በኔልሰን ማንዴላ ስቴዲየም ነው ጨዋታው የሚደረገው ጨዋታውን የዩጋንዳ መንግስት ፕሮቴክት ዩር ጎል በሚል መሪ ቃል በኤችአይቪ ኤድስ ዙሪያ ግንዛቤ ለመፍጠር በሚል በሚያካሄደው ዝግጅት ጋር ተያይዞ የሚከናወን ይሆናል የኢትዮጵያ ልዑካን ቡድን በብዛት ወጣትና አዳዲስ ተጫዋቾችን ያካተተ ቡድን ወደ ኡጋንዳ ያመራ ሲሆን ትናንት ምሽት መጠነኛ ልምድም እንዳከናወነ ተገልጿል የኡጋንዳ አሰልጣኝ ሰርዲዮቪች ሚቾ በአንጻሩ በተለያዩ ሀገራት የሚጫወቱ ፕሮፌሽናሎች ለዛሬ ወዳጅነት ጨዋታ ጠርቷቸዋል ዋሊያዎቹ ዛሬ በዩጋንዳ የወዳጅነት ጨዋታቸውን ካከናወኑ በኋላ ነገ ይመለሱ ሲሆን በመጪው ረቡዕ ወደ አልጄሪያ ያቀናሉ ተብሎ ይጠበቃል ሶስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በአራት ጨዋታዎች ቀጥሎ የሚከናወን ይሆናል በአዲስ አበባ ስቴዲየም ሁለት ጨዋታዎች ሲደረጉ 9 ሰዓት ላይ መከላከያ አርባ ምንጭ ከነማን የሚያስተናግድበት ጨዋታ ይጠበቃል ባለሜዳው መከላከያ በመጀመሪያው ሳምንት ከመብራት ኃይል አቻ የተለያየ ሲሆን በሁለተኛው ሳምንት ጎንደር ላይ ዳሽን ቢራን በመርታት 4 ነጥቦችን መያዙ የሚታወስ ነው ተጋጣሚው አርባ ምንጭ ከነማ ባለፉት ሁለት ጨዋታዎች ከሐዋሳ ከነማ ወላይታ ዲቻ ጋር ደግሞ አቻ ተለያይቷል የመከላከያና አርባ ምንጭ ከነማ ጨዋታ ተከትሎ 11 ሰዓት ተኩል ላይ ኢትዮጵያ ንግድ ባንክ ሙገር ሲሚንቶን ያስተናግዳል ከሁለቱ ጨዋታዎች ኢትዮጵያ ንግድ ባንክ 4 ሙገር ደግሞ 3 ነጥቦችን ሰብስቧል በክልል ከተሞች ላይ ሲዳማ ቡና ከዳሽን ቢራ ጋር የሚጫወት ይሆናል ከብሔራዊ ሊጉ አንድ ላይ ያደጉት አዳማ ከነማና ወልዲያ ከነማም በዛሬው ዕለት በአዳማ አበበ ቢቂላ ስቴዲየም ጨዋታቸውን የሚያከናውን ይሆናል የ2015ቱን አፍሪካ ዋንጫ አስተናጋጇ ሞሮኮ በምዕራብ አፍሪካ በተቀሰቀሰው የኢቦላ ቫይረስ ምክንያት ውድድሩ ለሌላ ጊዜ እንዲተላለፍ በያዘችው አቋም መጽናቷ ተረጋገጠ የአፍሪካ ፉትቦል ኮንፌዴሬሽን ሞሮኮ ጉዳዩን ዳግም አጥንታ እስከ ትናንትና ምላሽ እንድትሰጥ ቀነ ገደብ ቢያስቀምጥም ሀገሪቱ አቋሟን ሳትለውጥ ቀርታለች ከመጪው ጥር ጀምሮ ለ2 ሳምንት መከናወን የነበረበት የአህጉሪቱ ሻምፒዮና ሌላ ጊዜ እንዲተላለፍ ሞሮኮ ደጋግማ ብታሳውቅም ካፍ ያልተለመደ አሰራር መሆኑን ገልጦ ጥያቄዋን ሳይቀበለው ቀርቷል ካፍ በቅርቡ ካይሮ ላይ በሚደረገው አስቸኳይ ስብሰባ በጉዳዩ ላይ እልባት ይሰጣል ተብሎ ይጠበቃል ጋና እንደ አማራጭ ሻምፒዮኑን እንድታስተናግድ ለቀረበላት ጥያቄ እስካሁን ቁርጥ ያለ ምላሽ አለመስጠቷም እንዲሁ ተጠቁሟል አንጎላና ናይጄሪያ የ2015 የአፍሪካ ዋንጫ በማዘጋጀት ከፍተኛ እድል እንዳላቸውም እየተነገረ ይገኛል